በተራዊህ ስም መተው ወንጀል የሚሰሩ ሰዎችን ምን ይመክራሉ? ተራዊህ ኹተል ኢማን አላህ ልትፈሩ ይገባል። ተራዊህ ብሎ መጥቶ ለመተጫጨት ሴቶች የሆነ ተበሩጅ ሊሆን አውዝ ቢላህ አላስፈላጊ ውስጥ ሊሄዱ ከሆነ ከቤት መውጣት ያኔ حرام ይሆንባታል። ሲጀመር ሴት በቤት መስከር ይሻላታል ብለዋል ነብዩ አለይሂ ሰላቱ ወሰላም። ነገር ግን ባሏ ከፈቀደላት በስርዓቱ መጣ ሂጃቧን ጠብቃ በስርዓት መጣ ሽቶ ሳታረ መስጊድ ሰግዳ ምትሄድ ከሆነ ወንጀል ማስከትላ ወንጀል የሌለበት ከሆነ ወንጀል የለው። ለሌላ አላማ ቢላ ወጣ ለአደጋ ምትጋለጥ ከሆነ ከቤት መውጣቷ ራሱ የቻለ ወንጀል ነው። ባሏም ይሄን ካወቀ ወይም አባቷ ወይም ወንድሟ ይሄን ያወቀ ከሆነ ዝም ካላል ወንጀለኛ ይሆናል። ቤት ላይ ቁጭ እንድትል ማድረግ ነው። አላህን ይፈር ይገባል። ማለት የወንጀል መተጫጫያ አይደለም። የወንጀል ማስፋፊያ ወንጀል ማራገፊያ ቀጥለን እናገኘ እንችላለን። ቀብር አለብን፣ ስራጥ አለ፣ ሚዛን አለ፣ ብዙ መከራ ይጠብቀናል። ከወዲህ ለዛ ቀን ነው ምንለፋው። አላህን ይፈር ይገባል። በተራዊህ ስም መተው ወንጀል የሚሰሩ ሰዎችን ምን ይመክራሉ? ተራዊህ